የእህቴ ቀብር ስነ ስርዓት ላይ ያለው የቀድሞ ፍቅረኛዋ በሩን ከፍቶ ገባ። ስመለከተውም ልቤ መታና አዘነበት። ምክንያቱም በሞቷ እጁ እንዳለበት ስለማሰብ። እህቴ በሞተችበት ምሽት ላይ በመስኮት በኩል ሲጨቃጨቁ ውጪ ላይ ተመልክቻቸው ነበር። ከዛም መኪና ውስጥ ገብተው ነዱት። እሱ ከመኪናው ዘሎ ወጥቶ እንደተረፈና እህቴ እንደሞተች ተነገረኝ። ፖሊሶቹም በዚህ ጉዳይ ላይ ምርመራ እያደረጉ ነበረ። እሱም እዚህ መገኘቱ ግራ ገብቶኝ ነበር። ሄዶም እናቴ ንግግር ማድረግ እንደሚፈልግ ነገራት። እሷም እሺ አለችው። ደሜ ሲፈላ ይታወቀኛል። እሱም በቀጥታ ወደ መድረኩ ወጥቶ እጁ እየተንቀጠቀጠ ላማላብ ጀመረ። የእርሶ ልጅ ለኔ ማለት ሁሉ ነገሬ ናት አለ። የሞተችበት ቀን ማታ ላይ ግዴላሽ ሆና ነበረ። ስትነዳ በፍጥነት ተብያት አልሰማለችኝ አለ። እህቴ ግዴለሽ ሴት እንዳልሆነች አውቃለሁኝ። በቀብሯ ቀንም እሷ ሞቀስ ምን አመጣው እያልኩ ስመለከት ቀበቶ ሰሪ እያልኳት እምቢ አለችኝ። በዛ ምክንያት ነው የሞተችው አለ። እኔም አላስቻለኝም። ተነስቼ እህቴ ሁሌም ቢሆን ቀበቶ ሳታረግ አትነዳም፣ እህቴ በጣም ጠንቃቃ ሹፌር ነች አልኩት። ክፍሉ በጸጥታ ተሞላ። የዛን ቀን ምሽት እያለ መንተባተብ ሲጀምር ዝም በል፣ የዛን ቀን ምሽት በመስኮት በኩል ስትጨቃጨቁ አይቻችኋለሁ። እናቴም ባልተጠበቀ ሁኔታ ከመቀመጫዋ ተነስታ ስልኳን ከፈተችው። ይሄ ከፖሊሶች ያገኘሁት ከዳሽቦርድ የተቀዳ ቪዲዮ ነው አለች። እሱም እዛው እንደቆመ ፊቱ ገረጣ። እኔ ለስንት ጊዜ ስጠብቀው የነበረው ቪዲዮ ነበረ። እናቴም ሁሉም ሰው እንዲያየው እዛው ቪዲዮን ከፈተችው። እህቴም ቪዲዮ ላይ መኪናውን እየነዳች ነበረ። በጣም ትጮሃለች፣ በጣም ትቆጣለች። እባክሽ ተረጋጊ ይላታል። እሷም ፍቅረኛውም እያለቀሰ ነበረ። እሷም አሁኑን ይሄን መኪና አጋጨዋለሁ ትላለች። እባክሽ ግዴለሽ አትሁኚ ይላታል። ወዲያውኑ መኪናውን አጋጨችው። ቪዲዮም ተቋረጠ። እናቴ በጉልበቷ ተንበርክካ ማልቀስ ጀመረች። እኔም ልቤ ተሰበረ። እሱም እውነታውን ተናግሮ ነበረ። የጥፋተኝነት ስሜት የተሰማው እባክሽ አቁሚ ስላለችኝ እያለ የዛን ቀን ምሽት ከባድ ምሽት አሳለፈ።